መቤታትና ጌቶች ጤና ይስጥልኝ። ይህ ዲያሌክቲክስ ፕሮግራም ነው። በዲያሌክቲክስ ማናቸውም የህይወት መንገድን፣ ኢኮኖሚን፣ ማህበራዊ፣ ፖለቲካዊ፣ ታሪክና ፍልስፍናን መተረክና ማወያየት ማከራከርም ይቻላል። ለመስጠትና መቀበልም ሲሆን እንዲሁም በግለሰብ ህብረተሰብ፣ መንግስትና ተፈጥሮ መሃል ግቡር ሀቅና በመሃላቸው ያለ መስተዋድዳዊ ትዕይንትን፣ እሳቦትና መተጋገልን ኋላም መግባቢያ ድምዳሜን ማቅረቢያ ዕውቅ የሐሳብ መንገድ ነው ዲያሌክቲክስ። የዛሬው የዚህ መርሃ ግብር አጀንዳ የዓለም ባንክና የዓለም አቀፍ የገንዘብ ድርጅት እነማን ናቸው? ምናችንስ ናቸው? ይሰኛል። ዓለሙ እኒህን ዓለም አካላይ ተቋማትን ወደ ላይ እንዲቆሙ ምን አነሳሳው? ለምንስ ተቋቋሙ? ምንስ ፈየዱ? ተቋማቱ ከምንጩ የማን ናቸው? ቁመታቸው በምንና በስንት ይለካል? ዳቦውን የሚሰጥ ሕጉን ያወጣል ነውና ለዘለቄታው ጥገኝነታችንን ለመክላት ወይም ለማከም መላ እንሰነዝራለን። እነሆ የዓለም ባንክ ጥንስስ ሐሳብ የተጠመቀው በሁለተኛው የዓለም ጦርነት የጀርመንና የጃፓን መሸነፍ እርግጥ እንደሆነ በታመነ ጊዜ የቀጣዩ ዓለም መልክን ወደ ደህነኝነት ለመቀየር የታለመ ነበር በእነሱ አገላለጽ። ከሐምሌ 1 እስከ 22 1944 ዓ.ም በእነሱ አቆጣጠር ነው። ለ3 ሳምንታት በአሜሪካ ኒው ሃምፕሻየር ግዛት በካሮል ከተማ የመናፈሻና መዝናኛ መንደሯ በብሪቶን ውድ ሰፈር በማውንት ዋሽንግተን ሆቴል በወርቃማው ሳሎን ተመሰረተ። ባንኩ ስራውን ሲጀምር 38 ሀገራት አባልነትን ይዞ የተነሳ ነበር። ከነዚህ ሀገራት የመጡ 130 ልዑካን አባላት ታድመውበታል። አጀንዳው ቀጣዩ የዓለም የገንዘብና ፋይናንስ አቅጣጫ ምን ይሁን የሚል ነበር። ከምስረታው ጀምሮ ሁለቱም ተቋማት ማለትም የዓለም ባንክና የዓለም አቀፍ የገንዘብ ድርጅት በተለምዶ ወርልድ ባንክና IMF የሚባሉቱ ለተመሳሳይ ግብ ይሰሩ ነበር። ለዛሬም ሲሆን እንደዚያው በድህረ ጦርነት የመልሶ ግንባታ ጥረትን ለመደገፍ ድጋፋቸውን አውሮፓና እስያ ሀገራት እጃቸውን ለመሰንዘር ጥረዋል። በተለይም ባለ ኢንዱስትሪ ሀገራት ለነበሩቱ ግን ጦርነቱ አቅማቸውን ለጎዳቸው እጃቸው አልቦዘንም። በፕላኔታችን ፍጹም ድህነትን ለመክላት ብልጽግናንም ማጋራት ተልእኮዬ ነው ሲል ያክልበታል። ማህበር ተቋም ነው። በሀገራት ዘንድ የክፍያና ገቢ ስርዓትን እየተከታተለ ያስተካክላል፣ ያደራጃልን፣ በተለይ የገንዘብ ስርዓትን። IMF ድንበር ተሻጋሪ የገንዘብ ትብብር እንዲስፋፋ ይሰራል። ንግድና የኢኮኖሚ እድገት ከፍ እንዲል እሻለሁ ባይ ነው። ሁለቱን የገንዘብ ዝሆኖች አንድ የሚያደርጋቸው ሁለቱም የሚያሰምሩባቸው ቀይ መስመር አላቸው። ለገበያ ነፃ ውድድር ጋሬጣ የሚያስቀምጡ ምርታቸውን ከውጪ ገቢ ምርት ለመከላከል የታሪፍ መመሪያ፣ አዋጅ ወዘተ የሚጥሉ ሀገራት ከዝሆኖቹ እርጥባን መናጠብ ይገጥማቸዋል። አረንጓዴው መስመራቸው የትኛው ነው ካላችሁ ደግሞ የነፃ ገበያ ውድድርን መፍቀድ። ማናቸውም ንግድ ከአንድ የዓለም ጫፍ ወደ ሌላ ጫፍ አቋርጦ እንዲነግድ እንዲገበያይ የሚፈቅድ መስመር ካለህ ከነሱ የምትሻውን ታገኝ ይሆነን። ሊበራላይዜሽን፣ ፕራይቬታይዜሽን የነሱ ነጠላ ዜማቸው ነው እላቸዋለሁ። እናም ዝሆኖቹ የገንዘብ ቤቶች፣ ጎተራዎች መናገሻቸው እዛው በአሜሪካ ዋሽንግተን DC ነው። ኩታ ገጠም ተደርገው የተበጁ በቅርብ የሚጠየቁ። ከተልእኮ በመነጨ የዓለም ባንክ መቋቋም ተጠቃሹ መሠረታዊ ዳራ የተቋሙ አባል አገራት በተለምዶ ለድሆች ገንዘብን በማበደር የዜጎቻቸውን ኑሮ እንዲያሻሽሉ ኢኮኖሚያቸውንም እንዲያሰሩ ነው ይላል የተቋሙ ዶሴ። ዘርዘር ሲያደርገው ደግሞ ረዘም ላለ ጊዜ የሚዘልቅ የኢኮኖሚ እድገት፣ ለድህነት ቅነሳ የሚበጅ የቴክኒክና የገንዘብ አቅርቦትን ማሰናኘት፣ ተደጋፊ ሀገራቱ የትምህርት፣ የጤና፣ የውሃ፣ የመብራት አገልግሎቶች ልማትን እንዲከውኑ በመሆኑም በሽታን የመከላከልና አካባቢያዊ ደህንነትን የተጠበቀ ለማድረግ ይበቃሉ ባይ ነው። ሁለቱን ዝሆኖች የወለደው የብሪቶን ውድስ ኮንፈረንስ ምን ወስኖ ነበር?
አገራት የገንዘባቸውን ዋጋ ከአሜሪካን ዶላር ጋር እንዲያስተካክሉ ዶላር ወርቅን መግዛት በሚችል መጠን ሁሉ ትክክል እንዲያደርጉ ተወስኖ ነበር። ታሪኩ ሲቀጥል የዓለም ባንክን የመጀመሪያውን ብድር ለማግኘት ፖላንድ፣ ቺሊ እና ፈረንሳይ አመልክተው ነበር። የባንኩ ፕሬዝዳንት ጆን ማክሎይ ቀልባቸው ለፈረንሳይ አይደለም። ፈረንሳይ የጠየቀችው 250 ሚሊዮን ዶላር ቢሆንም ቅሉ የብድሩን ግማሽ ያህል ተሰጣት። ይህን ብድር ግን ያገኘችው አሜሪካ አንድ ቅድመ ሁኔታ በማቅረቧና ፈረንሳይም የዚችኑ ልዕለ ኃያል አሜሪካ ስቴት ዲፓርትመንት ትዕዛዘ ቅድመ ሁኔታ በመፈጸሟ ነበር። ለመሆኑ ትዕዛዘ ቅድመ ሁኔታው ምን ነበር? ትዕዛዘ ቅድመ ሁኔታው በፈረንሳይ ጣምራ መንግስት ውስጥ ስልጣን የተጋሩት የኮሙኒስት ፓርቲ ሰዎችን ከመንግስት መዋቅራቸው እንዲያስወግዱ የሚጠይቅ ነበር። የፈረንሳይ መንግስት እኒህን ኮሙኒስቶች ጠራርጎ ለማስወገድ የፈጀበት ጊዜ ቀናት አይደሉም፣ በሰዓታት ውስጥ ነበር የከወነው። ይህ ለአሜሪካ መንግስት ጥም የቆረጠ ሪፖርት የቀረበበት ነው። የብሬቶን ውልስ ስምምነት የወለደው አሰራር በ1970ዎቹ ላይ ተንቆላዘዘ። በተቃራኒው የዓለም አቀፉን የገንዘብ ግብይትን አደራው። ንግዱ በአይኤምኤፍና ዓለም ባንክ ዋርካ ጥላ ስር ወደቀ። የዛኔው የአሜሪካው ፕሬዝደንት ሊንደን ጆንሰን የታላቁ ህብረተሰብ መርሃ ግብር የሚሉቱ በፈረንጅኛው The Great Society ፕሮግራም እና በቪየትናም ጦርነት የተነሳ የጨመረ ወታደራዊ ወጪ የዶላርን ዋጋ አናረው። ከ1968 እስከ 1973 ባሉት 5 ዓመታት ውስጥ የገንዘብ ስርዓቱ ተጨማደደ። ሲጀመር ስርዓቱ ያስቀመጣቸው 3ቱ ምሰሶ ግቦች ማለቴ የካፒታል፣ የውጭ ምንዛሬና የንግድ ነፃ የገበያ ስርዓት የዓለሙ ስርዓት እንዲጸና የታለመ ነበር። አልተሳካም። ቋሚ የውጭ ምንዛሬ ስርዓትን በፈረንጅኛው ፊክስድ ኤክስቼንጅ ሬት ሬጂም ዓለም አቀፍ ትብብርና የአይኤምኤፍ አባል መንግስታት ማዕከላዊ ባንክን እንዲያቋቁሙ የሚጠይቅ ነበር። ይህም አልተሳካም። ለብሬቶን ውድስ ስርዓት መንኮታኮት ቁልፍ ሳቢያው ለዋነኞቹ ሀገራት ገንዘብ የማይስማማ የዋጋ ንረትን ያስከተለ የገንዘብ ፖሊሲ እመሆኑ ላይ ነበር። የአሜሪካው ፕሬዝደንት ኒክሰን በቋሚ የምንዛሪ ተመን ዶላርና ወርቅ የመመንዘር ስርዓትን የአሜሪካንን ኢኮኖሚ ወደ ቅዝቃዜ እየመራው እንደሆነ ሲታዘቡ ጨርሶውኑ ከብሬቶን ውድስ ሲስተም ወጡ። በ1973 ዓ.ም የሲስተሙ መጨረሻ ቁርጥ ሆነ። ቀጣዩ ሁነት ሀገራት ገንዘባቸውን ከቋሚ የምንዛሪ ተመን ፊክስድ ሬት ወደ ነፃ ገበያ ተመን ፍሎቲንግ ሬት ለወጡት። ወዲያውም ሁኔታው ተቀየረ። አነስተኛ ሀገራት በተቃራኒው የነፃ ገበያ ተመንን ገሸሽ አደረጉት። የብሬቶን ውድስ ኮንፈረንስ ተሳታፊዎች ዋነኞቹ አሜሪካ፣ ፈረንሳይ፣ እንግሊዝ፣ ካናዳ፣ ሶቪየት ህብረትና ቀሪዎቹ አነስተኛ መንግስታት ማለቴ በኢኮኖሚ ድኩም ቀጭን መንግስታት ማለቴ ነው ዶላርን ለማንገስ ተስማሙ። ያው ደሃ መቼም ድምፅም ክብርም ስለሌለው በኃያላኑ ድምፅ ተስማሙ ማለቴ ነው። ገንዘባቸው ዶላርን መግዛት በሚችል የወርቅ መጠን እንዲገበያዩበት ወርቅ ዓለም አቀፍ መለኪያ ሆነ ማለት ነው። ከባህር ማዶ ያሉ ማዕከላዊ ባንኮችን ዶላርን ያዝ አድርገው በመጋዘናቸው ሲያቆዩት አሜሪካ ከአይኤምኤፍ ባልደረቦቿ ጋር ፖለቲካዊ ጫና ውስጥ ገብተውም ነበር። የዓለም ባንክ የፋይናንስ ምክርና የሀብት ድጋፍ በማቅረብ ታዳጊው የሰው ሀገራት በትምህርት፣ የጤና ደህንነትና ሌሎች የሚያስፈልጋቸውን መተጋገዝ ያንቀሳቅሳል። አይኤምኤፍ ደግሞ በፊናው የገንዘብ ቋት አለው። ከዚህ ቋት ለመቋደስ ገንዘብ ፈላጊ ማለት ብድር ፈላጊ ጥያቄውን በይፋ ያቀርባል። የሀገራቱ መንግስታትና የገንዘብ ቋቱ ባለሙያዎች የጠያቂውን ሀገር የፋይናንስ ቁመናውን ተወያይተው ይለኩታል። የጥያቄውን ተገቢነት ይመረምሩታል። አይኤምኤፍ ገንዘቡን ከማበደሩ በፊት በተበዳሪው ሀገር ያለ የኢኮኖሚ ፖሊሲ ፕሮግራሞች ላይ ምርምር እና ማሻሻያ እንዲደረግ ያዛል፣ ይጠይቃል።
ገንዘቡን ከፈለክ እምቢኝ ማለት አትችልም እንደማለት ያለ ነገር ነው። በተለይ እነ ሊበራላይዜሽንና ፕራይቬታይዜሽንን ህልው ለማድረግ መስማማት አለብህ እንደማለት። ከተስማማ ወዲያም የጠየቀውን ያህል አሊያም ግማሹን ወይም ሌላ መጠን ሊሆን ይችላል የሚፈቀድለት። በመፈክር ደረጃ የዓለም ባንክ ከድህነት ነፃ ለምትወጣ ዓለም እሰራለሁ ሲል አይኤምኤፍ መሪ ቃል ባይኖረውም የሥራዎቼ ምሰሶዎች በሰው ተኮር በብልጽግና በምድራችን ላይ ሰላምና አጋርነት ዙሪያ ላይ መስራት ነው ህልሜ ይላል። የዓለም የዕለት ተዕለት ተግባሮቹ የፖሊሲ ምክር መስጠት በሚል በኩል የኢኮኖሚ ልማትን መከታተልና መቆጣጠር፣ ገንዘብ ማበደርና የአቅም ግንባታን መስጠት ናቸው። 5 ድርጅቶች በዓለም ባንክ ስር አሉ። የመልሶ ግንባታና ልማት ዓለም አቀፍ ባንክ IBRD፣ ዓለም አቀፍ የልማት ማህበር IDA፣ ዓለም አቀፍ የፋይናንስ ኮርፖሬሽን IFC፣ የብዙዮሽ ኢንቨስትመንት ዋስትና ኤጀንሲ ሚጋ እና የኢንቨስትመንት አለመግባባት አመቻች ዓለም አቀፍ ማዕከል ICSID ናቸው። እኒህ 5ቱ በአንድነት ወርልድ ባንክ ግሩፕስ ይሰኛሉ። ከላይ ሲታይ በኦፊሴል የሚገለጸው ተቋማቱ ባለቤትነታቸው የአባል አገራት መንግስታት እንደሆነ ግን ከስር ከምንጩ ስናየው በአሜሪካ መንግስት ቁጥጥር ስር የዋሉ ናቸው። አሜሪካ በአይኤምኤፍ $117 ቢሊዮን ድርሻ አላት። በትንሹ ነው፣ አሁን ሳይጨምር አይቀርም። $44 ቢሊዮን በተጓዳኝ የገንዘብ ቋት ድርጅቱ ውስጥ ተከማችቶም ይገኛል። የአሜሪካ ድርሻ 15.85 በመቶ በአንደኝነት ከፍተኛ ድርሻና ድምፅ ኃይል ያላት ሀገር ናት። ጃፓን በ6.84 በመቶ ሁለተኛ ናት። የቻይና 4.4 በመቶ ሶስተኛ፣ ጀርመን፣ እንግሊዝ፣ ፈረንሳይ፣ ህንድ፣ ሩሲያ፣ ሳውዲ አረቢያ፣ ጣሊያን እያለ ይቀጥላል። አሁን ላይ እንደውም የአሜሪካ ድርሻ ወደ 16.64 በመቶ አሻቅቧል አሉ። የዓለም ባንክ ፕሬዝዳንት እጩ የምታቀርበው እሷ አሜሪካ ናት። አሜሪካ ያልተቀበለችው ወይም ያላቀረበችው እጩ የባንኩ ፕሬዝዳንት የመሆን ድርሻው እጣፈንታው በመርፌ ቀዳዳ ግመልን ለማሾለክ እንደ መሟሟት ያለ ነገር ነው። ብድር የሚገኘውም ለአሜሪካ ባለ ቅርበትና ወዳጅነት ነው። የባንኩ ሰራተኞች በአብላጫው አሜሪካውያን መሆናቸው እርግጥ ነው። የተባበሩት መንግስታት ድርጅት አባል የሆኑ ግን የዓለም ባንክ አባል ያልሆኑ ሀገራትም አሉ። አንዶራ፣ ኪዩባ፣ ሊክስተንስታይን፣ ሞናኮና ሰሜን ኮሪያ ናቸው። ኮሶቮ የተባበሩት መንግስታት ድርጅት አባል ያይደለች፣ ግን የዓለም ባንክና አይኤምኤፍ ባልደረባ ናት። በተለይ የአይቢአርዲ እና የአይዳ። የአሁኑ የዓለም ባንክ ፕሬዝዳንት በመንበሩ ላይ ከተሾሙ 1 ዓመታቸውን ያዙ። አጃይ ባንጋ ትውልደ ህንዳዊ አሜሪካዊ የባንኩ ራስ ናቸው። አጃይ ለአየር ንብረት ለውጥ ባላቸው ትኩረት የባይደንን ትከሻ ተደግፈው የባንኩ ርዕሰ መራይ ለመሆን የበቁ ናቸው። ከአጃይ በፊት የነበሩቱ ዴቪድ ማልፓስ በአየር ንብረት አጀንዳ ላይ በቸልተኝነታቸው ይጎነተሉ ነበርና ነው ቀጣይ እድሉን ያጡት ሲባል ይነገራል። ከ2022 ዓ.ም ወዲህ የዓለም ባንክ በአንድ ፕሬዝደንት በ29 ምክትል ፕሬዝደንቶችና በ25 ሥራ አስፈጻሚ ዲሬክተሮች የሚመራ እንዲሆን ተደርጓል። የማይታበለው ሀቅ አሜሪካ፣ ጃፓን፣ ቻይና፣ ጀርመንና እንግሊዝ በተቋሙ ላይ የሚደመጥ ድምፅና እጃቸውም አጭር አለመሆኑን ነው። የዓለም ባንክ አሁን ላይ በ145 ሀገራት ይሰራል። ሰራተኞቹ ከ12,000 ይልቃሉ። ተንቀሳቃሽ ካፒታሉ ከ72 ቢሊዮን ዶላርን በላይ ነው። ከ2015 ዓ.ም እስከ አሁን ባለ 10 ዓመት ውስጥ $117 ቢሊዮን የልማት ፖሊሲ ፋይናንሲንግን ሰጥቷል። ድህነት ለተጫናቸው 80 ሀገራት $25.1 ቢሊዮን ድጋፍ አስረክቧል። ይህ ገንዘብ ከ45 ደህና ሀገራት የተለገሰ ነው። በዚህ ዓመት በተሰራ ኦዲት የዓለም ባንክ ግሩፕ አጠቃላይ ሀብት $507 ቢሊዮን መሆኑ ታውቋል። የአይኤምኤፍ አጠቃላይ ሀብት ከህዳር አጋማሽ 2023 ዓ.ም ላይ
እንደታወቀው ከሆነ 932 ቢሊዮን ዶላር ነው ይላል ሰነዱ። የአይኤምኤፍ የሀብት ምንጭ አባል አገራት ባመለከቱት የእችላለሁ የካፒታል መጠን ኮታ መሰረት ከሚገኝ ሀብት ነው። አገራቱ እንደየኢኮኖሚያቸው ጥንካሬ ደረጃና የኮታ መጠን ልክ የገንዘብ እጥረት ሲገጥማቸው ይበደራሉ። ከመንግስታትም ባለፈ ከ1980ዎቹ ወዲህ እስካሁን መንግስታዊ ያልሆኑ ድርጅቶችን በተለምዶ ኤንጂኦስ መያዶችን የሚባሉትን እና የአካባቢ መብት ተሟጋች ተቋማትን የሚያቋድስ ብድርና እርዳታ ላይ ተሰማርቷል አሉ። የዓለም ባንክ አትራፊ ተቋም ነው ወይ? አዎ ያተርፋል። ለገበያ የሚያቀርባቸው ኢንቨስትመንት ካፒታል ገበያ፣ ከተበዳሪዎች ወለድ ክፍያ፣ ከአባልነት መዋጮ፣ ከለጋሾችም ትርፍም ልገሳም ያገኛል። በነገራችን ላይ ቻይና የዓለም ባንክ ከፍተኛ ተበዳሪ ሀገሯን ይታወቅ። የዓለም ባንክ በመንግስታዊ ያልሆኑ ድርጅቶች መተቸት ከጀመረ ሰንበት ብሏል። መቀመጫውን በለንደን አድርጎ በ6 ሀገራት ቢሮ ከፍቶ በ6 የሥራ ቋንቋ የሚሠራ ነው። በማዕድን ማውጣት፣ በነዳጅ ፍለጋና የደን ልማት ሳቢያ እኒህ ሥራዎች በሚከወኑበት አካባቢ ያሉ የሀገሬው ነባር ነዋሪ ሰዎች መሬታቸው፣ መተዳደሪያቸውና በሕይወት የመኖር መብታቸው እንዲከበር መንግስታትን የሚወተውት፣ በሌላ አነጋገር ጫና ፈጣሪ፣ ግፊት የሚሰጥ የአድቮኬሲ ድርጅት ነው። ይኸው ድርጅት የዓለም ባንክን የሚወቅሰው ለነባር ነዋሪዎች ደህንነት የሚጎዳ የልማት ፕሮጀክት ገንዘብ ያበድራል የሚል ነው። ልክ አይደለም ነው። በ2005 እኛም ጋር ግቤ 3 ግድብን ማሰሪያ 684 ሚሊዮን ዶላር ብድር በተፈቀደልን ጊዜ እንጉርጉሮ አሰምቶ ነበር። ነገም በሌላ ቅሬታ ሊከሰት ይችላል። ለማናቸውም ይህን ድርጅት እወቁት። ሰርቫይቫል ኢንተርናሽናል ይባላል። ከአካዳሚክሱ ዘርፍ የባንኩ ወቃሾች ሄንሪ ሃዝሊት፣ ሉድዊግ ቮን ሚስስ እና ጆሴፍ ስቲግሊዝ ናቸው። ሃዝሊት የዓለም ባንክ የገንዘብ አስተዳደር መመሪያው ለዋጋ ግሽበት አሳልፎ ሰጥቶናል፣ የዓለም የንግድ ሥርዓትም በመንግስታት ስር እንዲውል አድርጓል ይላሉ። በኢኮኖሚክስ የኖቤል ሽልማት አሸናፊው ፕሮፌሰር ጆሴፍ ስቲግሊዝ በፊናቸው ባንኩ ጥብቅና የሚቆምለት የነጻ ገበያ ፖሊሲ ውጤቱ መልከ ጥፉ ነው፣ እናም በፍጥነት ራሱን ያሻሽል ሲሉ ምክርም ተግሳጽም ለግሰዋል። ራሱን የሚመራበት ዘዴም ከትችት ያመለጠ አይደለም። ባንኩ የዓለም ባንክ ማለታችን ነው 188 ሀገራትን ወክሎ ይንቀሳቀሳል። ቢሆንም በጥቂት የኢኮኖሚ ሀያላናውያን የሚዘወር መሆኑ ነው ክፋቱ። ለባንኩ መሪዎችና ኃላፊዎች የሚመርጡለትም እነሱ ናቸው። በተለይ አሜሪካ። እንዳውም ታይተስ አሌክዛንደር የባንኩ አይን አሜሪካና ወዳጆቿ አውሮፓውያንን የሚያይበትና ታዳጊ ሀገራትን የሚያይበት አይን ልክ በአፓርታይድ ዘመን የደቡብ አፍሪካ ልማት ባንክ ነጮችና ጥቁሮችን እንደሚያበላልጠው ወይም እንደሚያደላው የአፓርታይድ ስርዓት ጋር ያመሳስሉታል። ስለሆነም ይላሉ ታይተስ የባንኩ ነገርማ ዓለም አቀፋዊ አፓርታይድ በፈረንጅኛው ግሎባል አፓርታይድ ነው በማለት ይበይኑታል። በ1990 የዓለም ባንክና አይኤምኤፍ የዋሽንግተን መግባቢያ ዋሽንግተን ኮንሰንሰስ የሚል ፍኖተ ካርታ ቀርጾ ነበር። ሐሳቡ የነፃ ገበያ ማለትም ሊበራላይዜሽን፣ ከቁጥጥር ነፃ የኢኮኖሚ ስርዓትን፣ ፕራይቬታይዜሽንና በኢኮኖሚ ውስጥ የመንግስት እጅ እንዲቀንስ የሚጠይቅ ነበር። ይህ ድንጋጌ ልማትን ያፋጥናል ቢባልም ቅሉ ርዕትን ማለት የገቢ ፍትሐዊነትን፣ የሥራ መጠን የዘነጋ የፕራይቬታይዜሽን አፈጻጸም እንዴት እንደሚፈጸም ያልተገለጸበት ንቃቃት ያልተለየው ዶሴ ነው ይሉታል። እንደ ፕሮፌሰር ጆሴፍ ስቲግሊዝ እምነት የዋሽንግተኑ ፍኖተ ካርታ ለሀገራዊ ጥቅል ዓመታዊ ምርት ትኩረት በመስጠቱ ተከታታይ እድገትን ለማምጣት በቂ አይደለም ወይም ለተሻለ ኑሮ አስተዋጽኦ አይኖረውም ሲሉ ተችተውት ነበር። የአሜሪካ ሴኔት የውጭ ጉዳይ ኮሚቴ በፊናው
ባንኩና ሌሎች የገንዘብ ተቋማት ትኩረታቸውን በውል በሚታወቅ ጊዜ ውስጥ ተጨባጭ እድገት ማምጣት እንዲሁም የጸረ ሙስናን ጥረትን የሚያግዙ ተቋማትን ከማጠናከር ይልቅ ብድር መስጠት ላይ አተኩሯል ሲል ሪፖርት አቅርቦበትም ነበር። የጄምስ ፈርጉሰን ጉንተላም አለ። የዓለም ባንክና መሰሎቹ ፕሮጀክቶቻቸው በአመዛኙ ድህነትን በመቀነስ ላይ ያተኮሩ አይደሉም። እንዲያውም የዋነኛ ባለድርሻ መንግስታትን ቢሮክራሲያዊ እንቅፋትን ነው ያስፋፉብን። አብነት ሲጠቅሱም የታባ ተሴካ ፕሮጀክትን ያነሳሉ። በሌሶቶ የገጠመ ብልሽትን ያወሳሉ። ባንኩ ፕሮጀክቶችን ሲነድፍ የታዳጊውን ዓለም የፖለቲካና የባህል ባህሪያትን ችላ ይላቸዋል። ውጤቱም የፕሮጀክቶችን መክሸፍ አስከትሏል። የዓለም ባንክን ለመቃወም አደባባይ ተወጥቶም ነበር። በ2002 በኦስሎ የ2007ቱ የጥቅምት አማጽያን፣ የ1993ቱ የሲያትል ግርግር በብራዚል የካያፖ ተቃውሞን ታሪክ መዝግቦታል። ታዲያ የዓለም ባንክና አይኤምኤፍ ዕጣ ፈንታ ምን ሊሆን ይችላል? ተነሳ ተራመድ፣ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። ብሪክስ የሚባል ስብስብ እየመጣ ነው። ከ2010 እስካሁን 13 ዓመታት የሆነው ራሽያ፣ ቻይና፣ ህንድ፣ ብራዚልና ደቡብ አፍሪካ አንድ አይነት አቀናጅ ተቋም ፈጥረዋል። የአንዲት ሀገር አባይ ገነንነት መሮናል ባይ ናቸው። ለተባበሩት መንግስታት ማህበር የከፍተኛ መዋጮና ድጋፍ የሚሰጠው ከአሜሪካ ነው። እርግጥ ነው እንደዚያ ነው። የዓለም ባንክና አይኤምኤፍ ከፍተኛ ባለድርሻ አሜሪካ ናት። ደግመን ተናግረናል። የሁለቱ የገንዘብ ተቋማት ፕሬዝደንት ለመሆን የአሜሪካ ፈቃድ የግድ አስፈላጊ ነው ተናግረናል። ጥቅሟን የነካ ሀገርን ጦሯን ልካ ታፈርሰዋለች። ሲሻትም እገሌ የሀገር መሪ ይታሰርልኝም ትላለች። በተቀናቃኞቿ ላይ ማዕቀብ ትጥላለች። የእንቅስቃሴ ገደብንም እንደዚያው እና ሩሲያና ቻይና አንዳች የጋራ ጥላ ከለላ ቢያበጁ ይፈረድባቸዋል ወይ? አድማጮች ብይን ስጡበት። ብሪክሶች እኛ እንደነሱ አይደለንም። በእኛ ዘንድ ውሳኔዎች በጋራ መግባባት ነው የሚወሰኑት። አንድም የውሳኔ ሀሳብ ሌላው አባል ካልተስማማ ውሳኔው አያልፍም። በእኛ ዘንድ ቬቶ ፓወር የሚባል ነገር የለም። ይህኛውም ድምፅን በድምፅ የመሻር መብትን አሻሽሎ የቀረበ አዲስ መላ ነው ባይ ናቸው። ባለፈው 10 ዓመት በብሪክስ አባል ሀገራት መካከል የተደረገ የኢንቨስትመንት ልውውጥ በ6 እጥፍ አድጓል። የወጪ ንግድ 20 እጅ ጨምሯል። አባላቱ ከ3 ቢሊዮን ህዝብ በላይ አላቸው። ይህ የዓለምን ህዝብ 26 በመቶውን ይሸፍናል። አሁን ላይ የጋራ መገበያያ ገንዘብ ለማሳተምና የብሪክስ ኢንቨስትመንት ባንክን በ2025 ለማቋቋም ውጥን ይዘዋል። እየተንጎዳጎዱ ናቸው። የዶላርን ጡንቻ ለማክሳት መሆኑ ነው። ተነሳስተዋል። ሰዎቹ ተነቃቅተዋል። ይሳካላቸው ይሆን? እንደው ፈጣሪ ሆናቸው። የማይታበለው ሀቅ የዶላርን ጡንቻ እንዲህ እንደዋዛ ማክሳት ወይ ባጠረ ጊዜ ማቅጠን ባይቻልም በጊዜ ብዛት እያሹ ሊያከሱት ግን ይችሉ ይሆናል። ትብብር ካላቸው፣ ትብብሩ ከጸና ማለት ነው። ለመሆኑ የዓለም ባንክና አይኤምኤፍ በአፍሪካ ላይ ያመጡት በረከት ነው ወይስ ጉዳት? እነሱ የዓለም ባንክና አይኤምኤፍ የአፍሪካ ሀገራትን የኢኮኖሚ መዋቅር ለውጥ እንዲያደርጉ በማስገደድ ላለፉት በርካታ ዓመታት ቁልቁል አስኪደውታል። የጋና የኢንፎርሜሽን ሚኒስትር የነበሩት ኳሚና በርተሌስ ለኒው አፍሪካ መጽሔት ሲናገሩ የመዋቅራዊ ለውጥ ፕሮግራሙ ሀገራቸውን ጋናን ክፉኛ እንደጎዳት ገልጸዋል። እንደሳቸው ንግግር ከሆነ የመዋቅራዊ ለውጥ ፕሮግራሙ ለዓመታት ከተተገበረ በኋላ ኢኮኖሚያችን ደካማና ለአደጋ ተጋላጭ ሆነ፣ ድህነት ተስፋፋ፣ ስራ አጥነት ጨመረ፣ ፋብሪካዎቻችንና ግብርናው ተዳከመ፣ የውስጥና የውጭ ዕዳችንም መሸከም ከምንችለው በላይ አሻቀበ። በ2019 የጋና ዕዳዋ 51.67 ቢሊዮን ዶላር ማለትም ከአጠቃላይ ሀገራዊ ምርቷ 71 በመቶውን ያክላል። በ1990ዎቹ በጋና የታየው እድገት
ወደ ኋላ ከ1950ዎቹ ጋር ይብዛም ይነስም ተመሳሳይ ነበር። የ90ዎቹ እድገት ወደ ኋላ ከ70ዎቹ እድገትም ያንሳል። በደቡብ አፍሪካ በ2000 ዓ.ም እንደ ፈረንጅኛው አቆጣጠር ነው የባንክ ዘርፋቸውን ለውጭ ውድድር ክፍት መደረጉ የሀገሪቱ ሀብት ወደ ውጭ ተግዞ ነበር። ኬንያ ከ1993 እስከ 94 የፋይናንስ ዘርፍን ለዓለም አቀፉ ገበያ ከፈተች። ይህን ተከትሎ ብዙ ባንኮች ተፈጠሩ። የባንክ ወለድም እንደተጠበቀው መቀነሱ ቀርቶ እየናረ ሄደ። ብዙም ሳይቆይ 14 የኬንያ ባንኮች ከስረው ከገበያ ጥቅም ውጭ ወጡ። ኢትዮጵያስ ምን ገጥሟት ነበር? ፕሮፌሰር ጆሴፍ ስቲግሊዝ እኚህ ሰው የኢትዮጵያ ወዳጅ ነበሩ። ዛሬም ሳይሆኑ አይቀሩም። ኢህአዴግ ስልጣን እንደያዘ ኢትዮጵያ ከአንድ የአሜሪካ ባንክ የወሰደችውን ብድር በፍጥነት መክፈል ጀምራ ነበር። ኢትዮጵያ ብድሩን የወሰደችው ጥሩ ዋጋ የሚያወጣ አውሮፕላን አሲዛ ነበር። የብድሩ ወለድ ከፍተኛ ስለነበረ በቶሎ መክፈል ነበረበትና ከፋፈለች። አይኤምኤፍ እና አሜሪካ ኢትዮጵያ እኛን ሳታስፈቅድ መክፈል ጀመረች ሲሉ ተቃወሙ። የዚህ ተቃውሞ ትርጉም አንድም ከኛ ትዕዛዝ ውጪ ተንቀሳቀሰች፣ ሁለትም ከወለዱ የሚገኘው ጥቅም እንድናጣ አደረገች ነው። የፋይናንስ ዘርፍ ለዓለም አቀፉ ውድድር ክፍት ቢደረግ በባንኮች መካከል ውድድር ይጨምራል፣ የወለድ መጠን ይቀንሳል፣ የአገልግሎት ጥራትም ያሻሽላል እና በራችሁን ክፈቱ ትዕዛዝን በወጉ የተቋቋሙት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ መሆናቸውን አለመጥቀስ በእውነት ንፉግነት ይሆናል። አቶ መለስ ሊበራሊዝም ከበሽታችን በላይ ገዳይ መድኃኒት ነው። የምታስቀምጡት ቅድመ ሁኔታ ለእኛ አይመቸንም፣ እርዳታና ብድራችሁ በአፍንጫችን ይውጣ ሲሉ ተናግረዋል። ለዚህም ብድር እርዳታቸውን አቋርጠው ነበር። ሌላው የልዩነት ነጥብ በብድር የሚገኝ ገንዘብ የበጀት አካል ይሁን አይሁን የሚል ነበር። በአቶ መለስና በዓለም ባንክ መካከል የነበረው ሙግት ዓለም አቀፉ የገንዘብ ተቋም አይኤምኤፍ የውጭ ብድር በሀገራዊ በጀት ውስጥ መካተት የለበትም፣ ምክንያቱም ፍሰቱ አስተማማኝ አይሆንም፣ የሀገሪቱን የገንዘብ ፖሊሲ ያዛባዋል ሲል ተከራከረ። አቶ መለስ በተቃራኒው የአንድ ሀገር በጀት ምንጩ ከሀገር ውስጥ ታክስና የውጭ ብድር መሆን ይችላል ባይሆኑ ይህን ሙግት አቶ መለስ አሸንፈው ኢትዮጵያ የምታገኘው ብድር በዓመታዊ በጀት ውስጥ እንዲካተት ተደርጓል። በአሁኑ የብልጽግና ዘመነ መንግስት ካለፈው 4 ዓመት ወዲህ ተደጋጋሚ ምክር ሲደረግ እንደነበር ሲገለጽ ቆይቷል። የአይኤምኤፍ ሕገ ደንብ አንቀጽ 4 መሰረት አባል ሀገራት የሂሳብ መዝገባቸውን ለገንዘብ ድርጅቱ ባለሙያዎች በግልጽ የማሳየት የፖለቲካ፣ የሲቪል ማህበራትና የብዙሃን ድርጅቶችን ተወካዮችን የማነጋገር ሀሳባቸውን የመጠየቅ ችሎታን ይሰጣል። ባለሙያዎቹ ለመንግስትም ምክር መለገስ ይችላሉ። ይህም ብልጽግና ወደ መንበሩ ከመጣ ጀምሮም ታይቷል። እንግዲህ የአሁኑ የኢትዮጵያ መንግስት ገንዘብ አስፈልጎታልና ገንዘቡን ለመበደርም የተለመደውን የሊበራላይዜሽን ፖሊሲን ማሟላት ስለሚገደድ ኢትዮጵያም ነፃ የገበያ ስርዓትን ሊበራላይዜሽንን በይፋ መቀበሏን አውጃለች። ቀጣዩ ትዕይንት ምን ሆነ? እርግጥ ነው ከሪፎርሙ በፊት የነበረ ዋጋ ከሪፎርሙ በኋላ ዋጋ በጉልህ ጨምሯል። ታዲያ መላው ምን ይሁን? አንደኛው መላ መንግስት ከና አይኤምኤፍ ዓለም አቀፉ የገንዘብ ተቋም የሚበደረው ገንዘብ የኢትዮጵያ ሕዝብ ዕዳ ነው። አበዳሪው አካል ብድራችሁን ለመመለስ ገቢያችሁን አሳድጉ ምክርም ይሰጣል። በቴሌ፣ በኤሌክትሪክ፣ በትራንስፖርት፣ በሌሎች የመንግስት አገልግሎትም ላይ ዋጋ የመጨመር ሁኔታዎች እያየን ነው። በእነዚህ አገልግሎቶች ላይ ዋጋ ከመጨመር ይልቅ ከግብርናው ዘርፍ በቂ ገቢ ለማግኘት ቢሞከር እላቸዋለሁ። ሁለተኛው መላ አብዛኛው ህዝባችን በገጠር የሚኖር 80% እጁ አርሶ አደርና አርብቶ አደር የሆነ በዚህ መጠን መተዳደሪያውን በግብርና ላይ መስርቶ የሚኖር ነው።
ተነጻጻሪ ጥቅማችን በፈረንጅ አፍ ኮምፓራቲቭ አድቫንቴጃችን ዛሬም በግብርናው ትከሻ ላይ ይገኛልና አርሶ አደሩ ከባህላቱ ጋር እየተቀናጀ መሬቱን በቴክኖሎጂና በፋይናንስ ድጋፍ በመደጋገፍ ምርት እንዲበዛ፣ ምርት በስርዓት ወደ ገበያ እንዲወጣ፣ በገበያ ሰንሰለቱ ላይ የሚንጠላጠሉ የደላሎችን እጅ በመቁረጥ ሲሆን የመሰረታዊ ፍጆታ ቁሳቁስ ዋጋ መረጋጋትን፣ ከገበያ ተረፍ ያለውን ደሞ ወደ ውጭ ልከን ዶላርና ፓውንድ ማግኘት የምንችልበት ብልሃትና ተግባር ላይ ብንሟሟ ትላቸዋለሁ። ሶስተኛው መላ ግብርናው ጉልበትን በሰፊው መጠቀም የሚያስችለንን ስትራቴጂ ተነድፎ ቢተገበር። አራተኛው መላ የኢትዮጵያ ኢኮኖሚ ዝናብ መግብ ኢኮኖሚ ሬን ፌድ ኢኮኖሚ ነውና ለአንድ ዓመት ዝናብ ቢቆም የኢትዮጵያ ኢኮኖሚ ቀጥ እንደሚል ለማንም ግልጽ ነው። መንግስት ገንዘብ ካገኘ ከአይኤምኤፍም ወርልድ ባንክም የመስኖ ግድቦችን በሰፊው ቢሰራ። አምስተኛው መላ የዓለም ኢኮኖሚ 90% የሚንቀሳቀሰው በጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ነው። ወጣቶች በዚህ ዘርፍ ላይ እንዲሰማሩ የሚያበቃ የፖሊሲ፣ የቴክኒክ፣ የፋይናንስ ድጋፍ ቢደረግላቸው፣ ተያይዞም የግሉ ዘርፍ እንዲጠናከር አይን የማይነቀልበት ክትትልና ድጋፍ ቢሰጠው። ስድስተኛው መላ የመንግስት አገልግሎቶችን ለወጣት ጎልማሳ ባለሙያዎች ኮንትራት እየሰጠ ማለት አውትሶርስ እያደረገ የሥራ ዕድልን ማስፋፋት ቢቻል፣ እንዲህ ሲሆን መንግስት ሀገርን ለማስተዳደር የሚያበቃ በቂ ጊዜና ኃይል እንዲያገኝም ይረዳዋል። ሰባተኛው መላ የገበያ ፍላጎትና ጥናትን መሰረት ያደረገ የገንዘብ አቅርቦት በገበያ ውስጥ የሚዘዋወር ገንዘብ መጠን ከሀገሪቱ አጠቃላይ ምርት ከ2 እስከ 3% መሆኑን ማረጋገጥ ቢቻል፣ ምን ያህል ገንዘብ በገበያ ውስጥ እየተዘዋወረ እንደሆነ እርግጡን ለማወቅ አዳጋች የሚያደርገው በጥቁር ገበያ የሚንቀሳቀስና በግለሰብ እጅ የተከማቸን ገንዘብ በባንክ ስርዓት ውስጥ እንዲገባ አስገዳጅ ሕግ ማውጣትና ማስፈጸም ቢቻል። ዘጠነኛው መላ ህብረተሰቡ በሽርክና አክሲዮን ማህበራት እየተቋቋመ በመሰረታዊ ምርቶችና አገልግሎቶች ላይ እንዲሰማራ ቢሆን፣ ህዝቡ የኔ የሚላቸው የቢዝነስ ኮርፖሬሽኖችን መፍጠር ቢቻል የዋጋ መረጋጋትን እንዲያም ሲል እንዲቀንስ መላ ሊያመጣ ይችላል። አስረኛው መላ የኢኮኖሚ እድገት አለ የሚባለው የመጣው እድገት ለአጠቃላይ ህዝብ ቁጥር አልብሶ አንተርሶ አብልቶ ሲያበቃ ሲተርፍ የተረፈው ሀብት ተቆጥቦ የተቆጠበው ገንዘብ ባለሀብቱ ተበድሮት ፋብሪካ ሲከፍት በመሆኑም የሥራ ዕድል ሲከፈት ምርት እንዲጨምር ሲሆን፣ ይህኛው ካልሆነ ደግሞ እድገት አልብሶ አንተርሶ አጠጥቶ ሲያበቃ ባይተርፍም ሳፊ ሲሆን ነው እድገት አለ የሚባለው። የእድገት የቁጥር ለውጥ በአፍጋኒስታን፣ በሶማሊያ፣ በደቡብ ሱዳንም ሊኖር ይችላል። እንዲያ የእድገት መስፈሪያ እንዲያሟላ ከህዝቡ ቁጥር ጋር እድገቱ ትክክል መሆን አለበትና የስነ ህዝብ ፖሊሲያችንን በድጋሜ ማጤን ቢቻል እላቸዋለሁ። 11ኛው መላ ምርት ተገማች እንዳይሆን የምርቱን ውጤት የሚቀንስበትን የአየር ንብረት ለውጥ አጀንዳንም በደንብ አድርገን ብንንቀሳቀስበት ቢታሰብበት። 12ኛውና እጅግ ወሳኙ መላ ምርትና አገልግሎት እንዳሻው ከቦታ ቦታ እንዳይንቀሳቀስ በማወኩ ረገድ የሰላምና መረጋጋት መስፈን በቀጠሮ የሚተው ሳይሆን፣ ሰላም ካልተሟላ አነስተኛ ምርትን በከፍተኛ ዋጋ እየተሻማን የኑሮ ደረጃችን ሽቅብ ይነጉዳልና ሁላችንም ለሰላም ብንሰራ፣ እጃችን ለሰላም ብንዘረጋ በሀገር ተስፋ አይቆረጥምና። ይኸው ነው። ሸዋፈራ ሽታውን ነበርኩ። ጊዜ ይስጥልኝ። ተነሳ ተራመድ፣ ክንድህን አበርታ፣ ለአገር ብልጽግና